በልጆቻችሁ ምክንያት ራሳችሁን የምትወቅሱ ብዙ ያደረጋችሁ ነገር ግን ምንም እንዳላደረጋችሁ የምታስቡ ይሄ የዛሬው መልእክቴ ለእናንተ ነው። ዛሬ ወንዱ ልጄ የእግር ኳስ ካምፕ ለሳምንት ሊገባ፣ ሴቷ ልጄ ደግሞ ለ3 ቀን ዲቤት ውድድር ስላለባት ወደ ሌላ ሀገር ልትሄድ ሁለቱም እየተዘጋጁ ነው ያሉት እና የዛሬው ቭሎጌ ያው ስጀምር እንዳልኩት ለእናቶች ነው። ከልጆቼ ጋር ብዙ ጊዜ እጣላለሁ። ማታ ከትልቋ ልጄ ጋር ተጣልተን ነበርና ተኮራርፈን ቢሆንም ያደር ነው። ነገር ግን በጠዋት ተነሳ ጸሎቴ ላይ መታ ማሚ ጸልይልኝ ብላ እንድጸልይላት በምትፈልገው ጉዳይ ላይ ብቻ የጸሎት ሪኩዌስት አድርጋ ሄደች። ይቅርታም አልጠየቀችኝም። ልክ ምንም ነገር እንዳልተፈጠረ ማለት ነውና ጸልዬ ስጨርስ ያው ልሰናበታቸው ወደ ታች ወረድኩ። እንደተለመደው እንግዲህ ምን ማድረግ እንዳለባቸው የእናትነቴን መመሪያ ሰጥቼ ጸልዬላቸው ተሰናበትኳቸው። እኛ እናቶች ብዙ ጊዜ በልጆቻችን ጸባይ መቀያየር የተነሳ እኛ የሆነ ነገር እንዳደረግን ወይንም ከኛ የሆነ ስህተት እንዳለ ራሳችንን ስለምንቆጥር ብዙ ጊዜ በጣም እንጨነቃለን፣ እናስባለን። ከልጆቻችን ምንም ነገር ሳንጠብቅ የምንሆንላቸውን የምንሆነው በፍቅር የምንመግባቸው የምንንከባከባቸው ከነሱ የሆነ ነገር እናገኛለን ብለን በመጠበቅ እንዳልሆነ መቼስ ሁላችንም እናውቀዋለን። ነገር ግን ያው ብዙ ጊዜ ከልጆቻችን ምላሹ ሌላ ሆኖ ስናገኘው ትንሽ ውስጣችን ይከፋል፣ ውስጣችን ያስባል፣ ይጨነቃል። የሆነ ስህተት ሰርተን የሆነ ነገር አድርገን ይመስለናል። ነገር ግን እንደዛ አይደለም። እመኑኝ፣ የሆነ ቀን ይገባቸዋል፣ ይረዱታል። ስለዚህ በልጆቻችሁ ምክንያት ራሳችሁን የምትወቅሱ እናቶች ልባችሁ በዚህ ይረፍ። እወዳችኋለሁ። ተባረኩልኝ ባይ